በእናቴ ተፈትኛ አውቃለሁ። ለእናቴ ምግብ መግዛት ከብዶኝ ወተት ሰጥቻት ማማ ወተት ማለት አይሰጥም ማለት ኢንጆር ነው መውሰድ ያለባት። ይህን ታሪክ እኔ አሁን ነው የምናገረው። በጣም በዚህ ታሪክ ብዙ ነገር ነው የተማርኩት። ብዙ ነገር በደንብ ብዙ ራይን እንዲያይ አድርጎኛል። የሆነ ሰዓት ገንዘብ አጣሁ ማለት ቤት ውስጥ ያለውን ፍሪጅ ነሽ፣ ሶፋ ነሽ፣ ቲቪ ነሽ። ቲቪ እንግዲህ እሷ ማየት አለባት። አሁን በቅርብ ነው ቲቪ የገዛሁትኝ ራሱ የሆነ ማስታወቂያ ከሰራሁኝ በኋላ ነው ቲቪ የገዛሁት። ቲክቶክ ላይ ቪዲዮ ሰርቼ ለቅቄዋለሁ ራሱ። በቃ አልኩ አልጋ የለም፣ ፍሪጅ የለም፣ ኤቭሪቲንግ ሸጥኩት። እያንዳንዱን ማለት በቃ ፋይናንሻል ስትራገሩ አንዴ ነው የሚመጣው። ሲመጣ መጣ ነው ማለት በእናቱ ማንም ሳይፈተን ማለት አጣሁኝ። በቃ ብር አጣሁኝ፣ ማርያም የምር አጣሁኝ። በቃ እየሰራው እኮ ትሬነር ሆኜ ብር አጣሁኝ። በቃ አይሞላም ብሩ። ማንን ልጠይቅ? ሰው እንዳለ ጠይቄ በቃ እንዳለ ብድር በብድር ወጉኝና ቃቃተኝ። የሆነ ሰዓት ወተት ገዛሁና ማርያምን በቃ አንተ ከምትል ብዬ ሰጠዋት። ወተት ስትሰጣት አንጀቷ ውስጥ ገብቶ ዲያሪያ ነው የሚሆነው፣ አደገኛ። በቃ ወተት እየሰጠኋት እሷን ቮሚቲንግ እና ዲያሪያ እያሰቃያት እየጠረኩኝ ምናምን 2 ቀን እንደዛ አሳልፌያለሁ ማለት። ግን በዛ ሁሉ እንትን ውስጥ ያላቆምኩት ነገር እንደሆነ ታውቃለህ? ለጸሎት እቆም ነበረ ማለት ተመስገን እግዚአብሔር ሆይ ተመስገን ብዬ እቆም ነበር። ማርያምን በቃ ከልቤ ነው የምልህ እቆም ነበረ ለጸሎት። አልፈራም ነበረ። በቃ ለምንድን ነው የማልፈራው? ኢትስ ኦኬ ያልፋል ብዬ ለጸሎት እቆም ነበረ። እሷን ዲያሪያ እያመማት እያሳላት ያንን ጠርጌ ዳይፐር ምናምን ቀያይሬ ምናምን አብረን ነው የምንጸልየው ከሷ ጋር። ለጸሎት እቆም ነበር። 2 ቀን እንደዛ አሳልፌ የ3 ወር ነው የገዛሁት። በንጋቱ የ3 ወር ነው ገንዘብ ያገኘሁት። አላቅም። እግዚአብሔር እጁ ሰፊ ነው